ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ይህን ነገር አንስቼ ስጠይቀ ቅድም ከክርስቶስ ሞት ጋር አዎ አንድ እንሆን ዘንድ ተጠምቀናል ይላል ቃሉ አልከኝ። ዘንድ ምን አይነት ጥያቄ ነበር ቀጣይ የጠየቅኩህ? ከክርስቶስ ሞት ጋር አንድ መሆን ማለት ከክርስቶስ ጋር አብሮ መሞት አይደለም ወይ ስለ አዎ ከክርስቶስ ጋር እንሞታለን አብረን አልከኝ። ጉድ እዚህ ድረስ ስለተስማማን ወደ ኋላ አንመለስም። ምናልባት ሐሳቤን ቀየር ያለው ካልከኝ ታሳውቀኝ ይሆናል። ከክርስቶስ ሞት ጋር አንድ መሆን ማለት ከእርሱ ጋር መሞት ከሆነ ከእርሱ ጋር የምንሞተው ለኃጢአት ነው ወይስ አይደለም ስልህ እዚህ ላይም ያው ከላይ ጀምሮ ቃሉ ተቀምጦ የለው ያልከኝ። ስለዛ የምንሞተው ለኃጢአት ነው። ለኃጢአት እንሞታለን መቼ? ከክርስቶስ ሞት ጋር አንድ ስንሆን፣ ከሞቱ ጋር አንድ ስንሆን ከክርስቶስ ጋር አብረን እንሞታለን። የምንሞተውም ደግሞ ለኃጢአት ነው። ሮሜ ምዕራፍ 6 ቁጥር 6 ላይ ዝቅ ሲል የሞተስ ከኃጢአቱ ጸድቋል ይላል። የሞተስ ከኃጢአቱ ጸድቋል። ከኃጢአቱ የጸደቀው ማን ነው? የሞተ ነው። እንዴት ነው የሞት ነው? ከክርስቶስ ጋር። ከክርስቶስ ሞት ጋር አንድ በመሆን ከክርስቶስ ሞት ጋር አንድ ለመሆን ምን አደረግን? ተጠመቅን። ከክርስቶስ ሞት ጋር አንድ እንሆን ዘንድ የተጠመቅን ሁላችን ብሎ ይናገራል። ወይም ነው ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ስለሚል ይኸው ከኃጢአት የጸደቅነው በጥምቀት እንደሆነ ከክርስቶስ ሞት ጋር አንድ የሆነው በጥምቀት እንደሆነ ይናገራል። አንተ ለምን ይሄን አትቀበልም? ብሮ ባይዘይ ውይይታችሁ ያ ማን ነው ዳን የሚባለው ልጅ ሐሳቡን ከጨረሰ ከተሸነፈ ቆይቷል። ዝም ብሎ ነው ጊዜ ሲፈጅ የነበረው እና እንደውም እሺ እኔ ላግዘው የእሱን ጥያቄዎች እኔ ለመለስ ምናምን ያልኩ ኮሜንት ስጽፍ ነበር። የሆነ ሰዓት ላይ ኮሜንቱ ሲከፈት እና እንትን ብሏል። እሱ ዝም ብሎ ነው ሲያዳርቃችሁ ነበር። ሐሳቡን ከጨረሰ ቆይቷል። አለመሸነፍ ነው እንትን እያለ ያለውና ጥያቄዎቻችሁን እሱን ተጠይቅ የነበረውን ሮሜ ምዕራፍ 6 ቁጥር 3 ላይ ያለውንም የጴጥሮስ መልእክት ላይ ያለውንም እኔ መልስልሃለሁ ጠይቅልኝ ያልኩ ነበርና ከሮሜ ምዕራፍ 6 ልጀምር። ያው ዞሮ ከሞላ ጎደል ተምቻችኋለሁ። እዚህ ቲቪም እያየሁኝ ኮሜንት ኦፍ ስታደርጉ እየሰማችሁ ነበርና አክሊል ግን በጣም እንትን ብለህ ወጥረህ ይዘኸው መስመሩን እያሳትከው ነበር። የሆነ ሰዓት ላይ ከክርስቶስ ጋር የምንሞተው በጥምቀት ነው ወደሚል የተሳሳተ ሐሳብም ወስደኸዋል። ምንድነው